ምዕራፍ 2 የቤት ልጅ ክፍል 3 ካለፈው የቀጠለ። በጨዋታው እንቅስቃሴ የበላይ የነበረው የእንግሊዝ ቡድን ብዙ ለግብ የቀረቡ ድሎችን መጠቀም ሳይችል ቀረ። አንድ እኩል ሆኖ 90 ደቂቃውንና ተጨማሪ 30 ደቂቃ በመጨረሳቸው የጀርመን ብሔራዊ ቡድን በፍጹም ቅጣት ምት 6-5 አሸነፈ። ውጤቱን መቀበል አቃተኝ። ሁሉም ተሰነባብቶ ወደ የመኝታው ሊሄድ ሲነሳ እኔ እዛው የተቀመጥኩበት አኩርፌ ቀረው። ሁኔታውን ያስተዋለው ያክስቴ ልጅ ፈለገም እኔን የማሞኘት ውሸት መፍጠር የግድ የሆነበት በዚያ አጋጣሚ ነበር። አሁን ቢቢሲ ላይ ተነግሯል፣ ጨዋታው ፌር ስላልሆነ እንዲደገም ተወስኗል አለኝ። ሳስበው ያስቀኛል። ተሳክቶለት አመንሁት። ከጨዋታው ማግስት ጀምሮ ነገሩ እኔን ማስታመሚያ እንጂ እውነት እንዳልሆነ ገብቶኝ ተስፋ እስክቆርጥ ድረስ የቢቢሲ ሬዲዮን ስከታተልና ፈለገ ወደሚኖርበት ጎረቤታችን ወደ ሆነችው ያክስቴ ቤት በመመላለስ ምን አዲስ ነገር አለ በማለት ስጠይቅ ቆየው። እጅግ የዋህና ተታላይ ልጅ ስለነበርኩ እንደዚያ ባለው ቀላል መንገድ መደለሌ አይገርምም። እኔ ማለት በእናቴ ማስጠንቀቂያና ምክር እስክተወው ድረስ ወደ ትምህርት ቤት ለብሼ የሄድኩትን ካልሲ ለኳስ መስሪያ አውልቄ የምሰጥ አይነት ልጅ ነበርኩና ከኔ የዋህነት ባሻገር እንዳሁኑ ዘመን መረጃን በቅስፈት በየስልኮቻችን የምናገኝበት መንገድ ያን ያለ መኖሩ ታልዬ ለመቆየቴ አስተዋጽኦ ነበረው። የኳስ ፍቅር ስሜቴን ይጋሩ የነበሩትና በመመልከት እንድበረታታ ያደረጉት የእናቴ ቤተሰቦች ነበሩ። የእናቴ አባት አያቴ ምትኩ ገብረ ማርያምና ልጆቹ፣ በተለይም ካጎቶቼ ታላቅ የሆነው ዳዊት ምትኩ ኃይለኛ የኳስ ደጋፊዎች ነበሩ። አያቴ የቅዱስ ጊዮርጊስ ክለብ የብዙ ዓመታት ደጋፊ ሲሆን፣ ዳዊት ደግሞ የኢትዮጵያ ቡና ደጋፊ ነበር። አያቴ በወጣትነት ዘመኑ ስለነበሩት የኳስ ሜዳ ትዝታዎቹ ሲያወራልን በብዙ ጉጉት እንሰማው ነበር። እርሱም ሲያወራልን በብዙ የደስታ ስሜት ነበር። ከይድነቃቸው ተሰማና መንግስቱ ወርቁ እስከነ ሙሉጌታ ከበደ ዘመን ድረስ ያለውን የቡድኑን ታሪክና ሁኔታ ጉዳይ ብሎ መጫወትን ይወድ ነበር። ዓለም አቀፍ የሆነውን ውድድር እንደ ብዙሃኑ የወቅቱ የሀገራችን ኳስ ወዳጆች ሁሉ የብራዚል ደጋፊ በመሆን የሚከታተለው ነበረ። ታላቁ ብራዚላዊ ተጫዋች ፔሌ ከአፉ የማይጠፋ ሲሆን፣ በእድሜው መጨረሻ አካባቢ ደግሞ ያደንቀው የነበረው የፈረንሳይ ብሔራዊ ቡድንና የአርሰናል ተጫዋች የነበረውን ቲዬሪ ሄንሪን ነበር። ለመጀመሪያ ጊዜ በስቴዲየም ተገኝቼ የኳስ ጨዋታን የተከታተልኩትም ከአጎቴ ከዳዊት ምትኩ ከአክስቴ ልጅ ከሲራክ ብዙነህ ወይም ጃምቦ ጋር ነበር። ዳዊት እኔና ጃምቦን ይዞን በቡና ከማናንሼ በኩል ሲገባ የ16 ዓመት ልጅ ነበርኩ። ከዚያ በኋላ ደጋግሞ ወደ ስታዲየም መግባት ጀመርኩ። ከጨዋታው በተጨማሪ ብሽሽቁና የደጋፊው ሁኔታ ያዝናናኝ ስለነበር ለብቻዬ ሳይቀር የተገኘው እከታተል ነበር። በዚያ ተገኝቼ የማያውቁ ጓደኞቼንም ይዤ በመሄድ ከኳስ ሜዳ ጋር አስተዋውቃቸው ነበር። የማንኛውንም ጥሩ ቡድን ጨዋታ መከታተል ቢያስደስተኝም በወቅቱ የተሻለና በወጣት ተጫዋቾች የተሞላውን የመብራት ኃይል ቡድን በመደገፍ ነበር አብዛኛውን ስቴዲየም የሚገኘው። ስቴዲየም መሄድ ያቆምኩት በኋላ ባለቤቴ የሆነውን ላቃቸው መንግስቱን ከተዋወቅኩ በኋላ ነበር። በወቅቱ የቅዱስ ጊዮርጊስ ቡድን ውስጥ የነበረው ላቃቸው በስቴዲየም መገኘቴ ምንም አልተዋጠለትም ነበር። እንደ ቀልድ አድርጎም ስቴዲየም መግባት ካላቆምሽ አስፈነክትሻለሁ በማለት ምን ያህል በዚያ መገኘቴን እንደሚጠላው ገለጸልኝ። እርሱንም በጣም ወድጄና የማያስደስተውን ነገር ላለማድረግ ወደዚያ መሄዴን ቀነስኩ። በኋላም ከነጭራሹ ቀረ። የአያቶቼ ቤት በልጅነቴ ጊዜያት ከእናትና ከአባቴ ቤት ውጪ ማደርም ሆነ መክረም ይፈቀድልኝ የነበረው በአያቴ ቤት ብቻ ነበር። አያቶቼ በጣም መልካም ሰዎችና ፈሪሃ እግዚአብሔር የሞላባቸው ነበሩ። ወንድ አያቴ ገርና ቀለል ያለ ሰው ሲሆን፣ ከብዙ የእድሜ እኩዮቹ አባቶች በተለየ ከመፈራት ይልቅ ለመወደድ የሚቀል ሰው ነበር። በማህበራዊ ግንኙነቱ ከጥሩ ሰላምተኝነት ከአክብሮት ያለፈ ንቁ ተሳታፊነት ባይኖረውም ቤቱን ለመልካምነት ለመክፈት የማይሰስት
በቅርብ ለነበር ነው ደግሞ ይበልጥ መልካምና ምቹ ሰው ነበር። የሴት አያቴ እማዬ ተብላ የምትጠራው በእኛ በልጆቿ ብቻ አልነበር። የአካባቢው ሰው ሁሉ እማዬ ብሎ ነበር የሚያውቃት። የደግነቷና የኮስታራነቷ ጥምረት የሚገርመኝ ሴት ናት። ማንበብ የምንወድድ ካነበብናቸውም ነገሮች በልዩ ጥበብ የምታካፍል ሴት ነበረች። በማለዳ ተነስታ እንደ ቋሚ ሰራተኛ ፈትፍታና ቋጥራ ሀብታም ደሃን ሳትል ሰዎችን ትጎበኝ ነበር። የታመሙትን፣ የወለዱትን፣ በሀዘን ያሉትን ሁሉ ተግታ ትጠይቅ ነበር። ህይወቷ ባለፈበት ህመም በተያዘች ጊዜ ሆስፒታል መተኛቷን ሲሰማ ተኝታበት በነበረው ሆስፒታል ቅጥር ግቢ ውስጥ ሞልቶ የነበረው እርሷን ሊጎበኝ የመጣ የሰው ብዛት እስካሁን ይገርመኛል። በሀገር ደረጃ የምትታወቅ ሰው የታመመ ይመስል ነበር። አያቴ ያለፈችው ሁለተኛ ልጄን መንግስቱን በወለድኩ በነጋታው ነበርና ልቀብራት አልቻልኩም። ሀዘኔንም ጮሄ ማልቀስን ይከለክለኝ ከነበረው ከወሊድ ቁስል ጋር ለብቻዬ አሳለፍኩት። በ6 ኪሎ እና በሽሮ ሜዳ መካከል ባለው የሐምሌ 19 መናፈሻ አካባቢ የሚገኘው የአያቶቼ ቤት እኔ እንዳደኩበትና አካባቢ ሁሉ ነፋሻማና አረንጓዴ ነበር። በእኛ ቤትና በአያቶቼ ቤት መካከል የነበረው ትልቁ ልዩነት ግን የአያቶቼ ጠንካራና ሞቅ ያለ ማህበራዊ ግንኙነት ኑሮ ከአካባቢው ሰው ጋር መኖሩ ነበር። እኛ ቤት ከነዋሪዎቹ ውጪ እንዲሁም አልፎ አልፎ ሊጠይቁን ከሚመጡ ዘመድና ወዳጆች ውጪ ሰው ካለ ወይ አመት በዓል ነው ወይም ደግሞ ድግስ ነበር ማለት ነው። በአያቶቼ ቤት ግን በማንኛውም ቀን ሲነጋ ጀምሮ ሰው አለ። አዘወትረው የሚመጡና ቁርሳቸውን ከአያቴ ጋር የሚመገቡ አረጋውያን፣ ከማለዳ ጀምሮ ሊጫወቱ የሚወጡና ቁርስና ምሳቸውን እዚያው የሚመገቡ ህጻናት፣ ከገጠር ሊጎበኙ የሚመጡ ዘመዶችና የተለያዩ ሰዎች ቤቱን ሞቅ ያደርጉት ነበር። ብዙ ክረምቶችን በዚያ ሞቅ ባለ የአያቶቼ ቤት አሳልፌያለሁ። በዚያ ብዙ ወጣት አክስትና አጎቶች ነበሩኝና ቆይታዬ በጣም አስደሳች ይሆንልኝ ነበር። ሰዓሊ የነበረው ሀብቱ የቦብ ማርሊን ሙዚቃ እያዳመጠ ስዕል ሲስል ወይም የቅርጽ ስራ ሲሰራ መመልከት፣ ከአስናቀ ጋር የተለያየ የካንትሪ ሙዚቃ በተለይ ደግሞ የትሬሲ ቻፕማንን ሙዚቃ ማዳመጥ፣ ጥርስ የማያስከድነውን የሚኒሊክ ቀልዶችን መኮምኮም። ለነገሩማ እንኳን ለሚኒሊክ አይነቱ ከባድ ቀልደኛ እንዲሁም ሳቅ የሚቀናኝ ልጅ ነበርኩ። እርሱም ለዚያ ነበር ደስ እያለው ለእኔ የሚኮምከው። ደጓና መንፈሳዊዋ ሰብለ ጉኑ ከአያቴ ባልተናነሰ በቆይታዬ ታስደስተኝ ነበር። የቤቱ ታናሽ የነበረው ብርሃኑ ደግሞ ልዩ ልዩ ጨዋታን መፍጠር ይችል ነበር። እኔንና ለእኔ እድሜ ይቀርቡ የነበሩ የዘመድ የጎረቤት ልጆች የተለያየ ጨዋታዎችን ያጫውተን ነበር። ለመዝናናት ወጣ የምንለውና ቲያትር ወይንም ፊልም የምንመለከተው ደግሞ ከዘናጯና ኮስታራዋ አክስቴ ከመስኪቲ ጋር ነበር።